ስለ ዶክተር ገመቺስ ኤአይ አሲስታንት ምን እንደሆነ ልንገራችሁ። ከዛ በፊት ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳረሱ። የብዙ ኢትዮጵያውያን ኩራት እና ተጽዕኖ በመፍጠር የሚታወቀው አንጋፋው የኢትዮጵያን ስም በዓለም ሁሉ ያስተዋወቀ የባለ ብዙ ቴሌቪዥን ካምፓኒና እውቀት የተደረበለትን ዶክተር ገመቺስ ደስታን ባገኘውና አብሬው ብውል የምፈልገውን ጥያቄ በምፈልገው ጊዜ እና በምፈልገው ቋንቋ ብጠይቅ ብላችሁ አስባችሁ ታውቃላችሁ? እና ይህንን እውን የሚያደርግ እኔ የሰራሁትን ቢውልድ ያደረኩትን ዶክተር ገመቺስ ኤአይ ላሳያችሁ። መጀመሪያ ስካን ታደርጋላችሁ ወይም ሊንኩን ካፕሽን ላይ አስቀምጥላችኋለሁ። ስካን ካደረጋችሁ በኋላ የምትፈልጉትን ቋንቋ መምረጥ ነው። ከዛ ወዲህ ስለሱ ከሱ ላይፍ ጋር በተገናኘ ያሉትን ጥያቄዎቻችን እናም ምክሮችን የሱን ትምህርቶች በትክክል ለመከታተል ይህንን መምረጥ ትችላላችሁ። ለምሳሌ እዚህ ጋር ስለ ታይም ማናጅመንት ስጠይቀው አሁን ሪስፖንድ እያደረገልኝ ነው ማለት ነው። በአማርኛ ስለሆነ በምፈልጉት ቋንቋ ነው መመለስ ይችላችኋል። ይሄው እንደምታዩት ቪዲዮውንም አምጥቶልኛል፣ የተለያዩ ነገሮችንም በተጨማሪ አምጥቶልኛል። ስለዚህ ይህንም ያደረኩበት ዋና ነገር ንስር ከዶሮ ጋር ቢውል አስተሳሰቡ ዝቅ ያለ ይሆናል። ንስር ግን ከንስር ጋር ሲውል በከፍታ ላይ ይውላል። ስለዚህ እኛም ህይወታችን እንደ ዶክተር ገመቺስ ደስታ ተጽዕኖ ፈጣሪና ሀያል እንዲሆን ከፈለግን ይህንን ኤአይ ተጠቅመን ብዙ ጥያቄ መጠየቅ እንችላለን። ከተሰጠን ትልቅ ቸርነት ታላቁ ነው። ቅርብ ጊዜ አንድ የተሰጠ ሪሰርች ነበረ። አንድ ሰው አዲስ ቢዝነስ ጀምሮ ቢዝነሱ እንዲሳካለት ወሳኝ ነጥቦች ምንድን ናቸው? አንደኛ አይዲያ፣ ሁለተኛ ካፒታል፣ ሶስተኛ የተመቻቸ ኢንቫይሮንመንት፣ አራተኛ ትክክለኛ ፕሮዳክት ወይም ሰርቪስ፣ አምስተኛ ፕሮፐር ማኔጅመንት ቲም፣ ከዛም በኋላ ስድስተኛ በትክክለኛው ጊዜ ቢዝነሱን መጀመር ይልና ሰባተኛ ፕሮፐር ማርኬት ውስጥ ኦፐሬት ማድረግ ነው። ከነዚህ the most important element ሰው ሰክሰስፉል እንዲሆን የሚያደርገው ምንድነው ተብሎ ሲጠና ከሰባቱ በትክክለኛ ጊዜ ትክክለኛን ስራ መስራት መቻል ነው። አይዲያ ኖሮ፣ ስትራቴጂ ኖሮ፣ ሊደርሺፕ ቲም ኖሮ፣ ካፒታል ኖሮ፣ ኢንፍራስትራክቸር ኖሮ ያለ ጊዜው ከተንቀሳቀሰ ይህ ሰው ፌል ያደርጋል ማለት ነው። ፕሮፐር ታይም ማኔጅመንት፣ ጊዜን መጠቀም። ጊዜ ላይ የኔን ልምድ ትንሽ ሼር ላድርግ እና ይሄ ነገር ለብዙ ሰዎች እንዲደርስ እባካችሁ ኮፒ ሊንክ እና ላይክ ሼር በማድረግ ለምትወዱትና አቅማቸው እንዲወጣ ለምትፈልጉ ልጆች አስተዋውቁ። እናመሰግናለን። ኮመንት ላይ ገብታችሁ ደግሞ ንስር ነኝ እያላችሁ ኮመንት ጻፉ። እናመሰግናለን።